ይህ በምስሉ ላይ የሚታየው የተባበሩት መንግስታት ድርጅት ሰነድ ባሳለፍነው የፈረንጆች ዓመት ኢትዮጵያ ከአጠቃላይ ህዝቧ 72 ሚሊዮኑን በማድሄት ከዓለም አንደኛ መሆኗን ያሳያል። ይህ ደግሞ 86 ሚሊዮን ኢትዮጵያዊ ማለት ይሆናል። ይህ ሁሉ አቀፍ ድህነት መብላት አለመቻል፣ መታረዝና መኖሪያ ቤት አለማግኘት ብቻ አይደለም። አለመማር፣ አለመታከምና መሰል ነገሮችን አለማድረግንም ይጨምራል። የብልጽግናው አገዛዝ ወደ ስልጣን በመጣበት ሰሞን በኢትዮጵያ ውስጥ ከድህነት ወለል በታች የሚኖረው ህዝብ ቁጥር 23 በመቶ ወይም 23 ሚሊዮን ገደማ እንደነበር የገንዘብ ሚኒስቴርን ሪፖርት ዋቢ ያደረገው ይህ በምስሉ ላይ የሚታየው የአዲስ ማለዳ ጋዜጣ ዘገባ ያመለክታል። አሁን አገሪቱ 72 በመቶ ወይም 86 ሚሊዮን ህዝቧ በሁሉ አቀፍ ድህነት ውስጥ እንዲማቅቅ እየተደረገ ነው። ሌላው ቀርቶ ገዝተው መብላት የሚችሉ ሰዎች ያተረፉትን ምግብ እንኳን ድሃ እንዳያገኘውና ነፍሱን እንዳያሳድርበት ፖሊሲ አውጥቶ ተግብሯል። እያንዳንዱ ዜጋ $2.1 ያነሰ ገቢ ይኖረዋል የሚል ግብ አስቀምጦ ዓለም እየሰራ ባለበት በዚህ ወቅት ብልጽግና ግን እያንዳንዱ ዜጋ $575 ባለ ዕዳ እንዲሆን ማድረጉን ይፋ አድርጓል። እያንዳንዱ ኢትዮጵያዊ $575 ባለ ዕዳ እንዲሆን የተደረገው ለገዢዎች ቤተ መንግሥት ግንባታ፣ ለጦርነትና ለሹማምንት ምቾት መጨመሪያ ተብሎ ከነ IMF ብድር በመምጣቱ ምክንያት ነው። በዚህ ደረጃ በሁሉም ግንባር ህዝብን ያደህየውና እያደህየ ያለው አገዛዝ ኢትዮጵያውያንን ጉንዳን ሲል በራሱም በምስለኔዎቹም በኩል ይዘልፋል። ከአንድ ዓመት በፊት ዮናታን አክሊሉ የተናገሩትና ድሃን ጉንዳን የማለት ጉዳይ ጠቅላይ ሚኒስትሩ ከዚህ ቀደም ብለው ኢትዮጵያን መምራት ሚሊዮን ጉንዳን መሸከም ነው ብለው በማያወላውል አማርኛ ተናግረውታል። አሁን ባለው ሁኔታ ኢትዮጵያን መምራት 1 ሚሊዮን ጉንዳን ተሸክሞ መሄድ ነው እንጂ ትርፍ አይደለም።